አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ወረቅ አነብ ነው የምሰራው። ወረቅ አነቡ በዚህ መልኩ ይጠቀለላል። ከዛ ደግሞ አንድ ድንች ቆርጬ ከታች አድርጌበታለሁ እና ማረግበትን ይወላችሁ ተከታተሉ። በዚህኛው ጭርቆ ሩቡን ዘይቱን ብዙ ከሆነ ደብል ነው የምታረጉት። አሁን ሩብ ማድረገውን ግማሽ ታረጉታላችሁ ማለት ነው። ሩብ ዘይቱን፣ ሩብ ደግሞ ሌሞን ያው እንትን ብዬ ጨምቄው ነው። ሩብ ሌሞን፣ ትንሽ ጨው፣ ያው ትንሽዬ ጨው ሳታበዙ። በዚህኛው ደግሞ 2 ማንኪያ ድብስ ሩማን ማለት ነው። እና በዚህ 2 ድብስ ሩማን አድርጌበታለሁ። ስላልተመቸኝ ነው ያቋረጥኩት ማለት ነው። ከዛ በኋላ በዚህኛው ደግሞ አንድ ሙሉ ውሃ፣ በዚህ ብጭርቆ አንድ ሙሉ ውሃ እና በዚህ መልኩ ነው ማለት ነው። ያው አንድ ብጭርቆ ውሃ አድርጌበታለሁ። አይታችሁ ደግሞ የሚያንሰው ከሆነ ትንሽ ውሃ መጨመር ትችላላችሁ። ከዛ ደግሞ በውስጥ ጫን የሚያደርግ ነገር ያው ይሄ አለኝ እኔ ለወረቅ አነብ የተገዛ ነው ማለት ነው። እናንተ ሳህንም ማድረግ ትችላላችሁ። ውስጥ ገብቶ ትንሽ ጫን የሚያደርገው ነገር ሳህንም ማድረግ ትችላላችሁ። ከዛ እሳት ትንሽ ተቀነስ ተደርጎ ነው የሚጣደው ማለት ነው። ይሄን ይመስላል። ኢንሻአላህ ሲደርስ አሳያችኋለሁ። ይሄው ወረቅ አነቡ በዚህ እንደዚህ ደርሰዋል ማለት ነው። ኢንሻአላህ ሌላ ቀን በሌላው ደግሞ ሲጠቀለል እንዴት እንደሚጠቀለል ምን ውስጡ እንደሚገባ በደንብ አድርጌ አብራርቼ እሰራላችኋለሁ ውዶቼ። ለዛሬ በዚህ አበቃለሁ ማለት ነው። አመሰግናለሁ ስለምትከታተሉኝ፣ ስለምታበረታቱኝ፣ ድጋፍ ስለምትሆኑኝ ከልብ አመሰግናለሁ እላችኋለሁ ውዶቼ።